በአንድ ቀን ለውጥ ታዩበታላችሁ። ከምር ሞክሩት። የፊቴ ከዚህ ጥቁር ጥቁር ጥፍት ይላል እና እንደዚህ እቺ የፊቴ ብቻ ፎጣ ናት። ከዛን አሰርገናል። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደሁሌም ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። አስተያየት ጥያቄም ካለ ኮሜንት ላይ አስቀምጡልኝ እመልሳለሁ። እና ትንሽዬ ጨምሬበታለሁ። ወይ ከወተቱ ቀነስ ማድረግ ነበረብን፣ ካለበለዚያ ደግሞ ነስካፌውን መጨመር እንችላለን። ያው ለሁለት ለሶስት ሰው ይበቃል። እንደዚህ በተለይ ከአይናችን ስር እንደነዚህ ያለ አይደል የሚጠቁሩ ከፈለግን ላው ላይ ሶፍት እንትን ማለት እንችላለን። ካልፈለግን ደግሞ አለኬፋችን እንደየፍላጎታችሁ እንደየምርጫችሁ በሁለቱም መንገድ መጠቀም ይቻላል። እንደዚህ ማለት ነው። ከላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደሁሌም ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። አስተያየት ጥያቄም ካለ ኮሜንት ላይ አስቀምጡልኝ እመልሳለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት የእርድ ማስክ ነው። ለፊታችን ጥራት፣ የብጉር ጠባሳን ለማጥፋት፣ ማዲያትን ባናጠፋም ለመቀነስ እሱን ይዤላችሁ መጥቻለሁ። አሁን ወደ አሰራሩ እንሄዳለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እዚህ ጋር አንድ የሻይ ማንኪያ እርድ ነው የተጠቀምኩት እና ትንሽ ያኔ መጀመሪያ ላይ ስላልሞላሁት ነው ትንሽ የጨመርኩት እንጂ አንድ በቂ ነው። ያው ይሄም ለብዙ ሰው ይበቃል። ከዚያ ደግሞ ስኳር፣ እሱንም አንድ የሻይ ማንኪያ እጠቀማለሁ። እዚህ ጋር ደግሞ ወተት፣ አንድ የሾርባ ማንኪያ ወተት። ማር የምንጠቀም ከሆነ በወተቱ ፋንታ ማር መጠቀም እንችላለን። ከዚያን እዚህ ጋር ደግሞ ሎሚ፣ ግማሽ ሎሚ። በተለይ ፊታችን ወዛማ ፊት ከሆነ ሎሚ እንጠቀማለን። ፊታችን ግን ወዛማ ካልሆነ ሎሚ ባንጠቀም ችግር የለውም። እንደዚህ እናደርጋለን። ከዚያን እዚህ ጋር አንድ የሾርባ ማንኪያ ንስካፌ፣ ግድ ንስካፌ መሆን የለበትም ችግር የለውም። ቡናም ሆነ ጥቁሩም ንስካፌ ሆነ ማንኛውንም መጠቀም ትችላላችሁ። እና እነዚህን በህብረት ሁሉንም በደንብ እናዋህዳቸዋለን። በጣም እንትን ቅጥን ካለ ወተት እንጨምርበታለን። እንግዲህ እኔ እንደምታዩት እንትን ብሏል፣ እንዲያውም ላላ ብሎ እንዲያውም ትንሽ ንስካፌ ከእንትኑ ጨምሬያለሁ ማለት ነው። ከካሜራ ጀርባ እንደዚህ ስጨርስ በጣም ቀጥኗል እና ትንሽዬ ጨምሬበታለሁኝ። ወይ ከወተቱ ቀነስ ማድረግ ነበረብን፣ ካለበለዚያ ደግሞ ንስካፌውን መጨመር እንችላለን። ያው ለሁለት ለሶስት ሰው ይበቃል። ለራሳችን ከሆነ ደግሞ መጠኑን በትንሹ አድርገን መስራት ነው። እና እንደዚህ እናዋህዳለን። በደንብ ካዋሃድ ነው በኋላ ፊታችን ላይ ቀስ ብለን መቀባት ነው። እሺ ቤተሰብ ይኸው እንደምታዩት እርድ፣ ንስካፌ፣ ወተት፣ ስኳርና ሎሚ ውህዱን ይመስላል። ይቅርታ ግን ሳህኑ ስላነሰ ነው መሰለኝ በደንብ አይታይም። ግን ይሄንን ይመስላል። ብሩሽ ካለን በብሩሽ ከሌለን በእጃችን ማለት ነው። ችግር የለውም። ያው ብሩሽ ስለሚያመቸን ነው እንጂ ለመቀባት በእጃችንም ቢሆን ችግር የለውም። እንደዚህ ስኳር ነክ ነገር ስላለ ያኔ ስኳር ስላለበት ፀጉራችንን እንዳይነካው ትንሽ መሸፈኛ ነገር ሊኖረን ይገባል። ፀጉራችን ጥብቅ እያለሽ ስለማይናል ማለት ነው። እርድ ስለማይለቅ በተለይ ልብሳችን ማለት የምንለብሰው ልብስ ጥቁር ምናምን ቢሆን ይመረጣል። ነጭ ከሆነ በጣም መጥፎ ነው እርዱ። እርድ ደግሞ በቤታችሁ ውስጥ
ፈጭታችሁ ብታዘጋጁ ይመረጣል። ከሱቅ የሚገዛው ኬሚካል ነክ ነገሮች ውስጡ ስለማያጡ ለፊታችን ጥሩ አይደለም። ምክንያቱም የፊታችን ቆዳ ሴንሲቲቭ ስለሆነ ችግር የመቋቋም አቅም የለውም። እንደዚህ በተለይ ከአይናችን ስር እንደነዚህ ያለ የሚጠቁሩ እነዚህ ከአይናችን ስር የሚጠቁሩት ከአይናችን ስር የሚጠቁረው ከእንቅልፍ እጦት አንፃር በተለያዩ ምክንያቶች እና እነሱን በደንብ እዚህ ጋር ድግምግም አድርገን እንቀባዋለን። ቀጠን ስላለ በአንድ ያይዝልን። ስንጨርስ ካፈለግን ላው ላይ ሶፍት እንትን ማለት እንችላለን። ካልፈለግን ደግሞ አለኬፋችን እንደየፍላጎታችሁ እንደየምርጫችሁ በሁለቱም መንገድ መጠቀም ይቻላል። ከዚህ አንገታችን ክንዳችን ምናምን አካባቢ ፀሐይ የሚያገኝን የሰውነታችን ክፍል በተለይ ጥቁር ስለሚል ከሌላ ሰውነታችን ጋር ተመሳሳይ ከለር ስለማይኖረን ከለራችን ወጥ አንድ አይነት እንዲሆንልን እየጨረስኩ ነው። ጨርሼ ነበረ ግን ምንድነው ቀጠን ስላለ መሰለኝ በደንብ አላዝምና ደግመዋለሁ። እኔ ሶፍት እንትን ያመኛል በኋላ ሳነሳ አሁን ሶፍት እዚህ ላይ ጭምር እንትን ብለን ከዚያ ከላይ ከሶፍቱ በላይ ራሱ ብንጨምርበት ምርጥ ነው። በኋላ እንዴት ፊታችንም ለስለስ እንደሚል ሶፍቱን ሳብ አላቀን ጥብ ስንለው ማለት ነው። ወተት እንትን ከሌለን ማር መጠቀም እንችላለን። እናንተ እንደምርጫችሁ በቃ ቤት ውስጥ ባሉ ነገሮች እንደዚህ ራሳችንን እንኳን ብለን ብዙም አይታይም። ብዙ ነው የሰራሁት እና አይታችሁታል። ቅድም መጠኑን ግን ምን ያህል እንደተጠቀምኩ በሻይ ማንኪያ ነበር ከሁሉ ግን በጣም ለአራት ለአምስት ሰው ይበቃል። ለብቻችሁ ከሆናችሁ ደግሞ አንገታችሁንም ይህን ክንዳችሁንም እጃችንንም ስራ ስንጨርስ ማታ ጉልበታችንንም በደንብ ቅብት ብለን ማስያጅ አድርገነው ሰዓቱን ጠብቀን ትጥብ እንለዋለን። እኔ በነገራችን ላይ ለዚህ ሰዓት አልሰጥም። 15 ደቂቃ 30 ደቂቃ እንደ እንትናችሁ ነው። ምጥጥ ብሎ ጭምድድ ብሎ ሲይዘን ድርቅ ሲል ነው የምንታጠበው። ስለዚህ እንዳያለንበት እንዳየሩ ሁኔታ ስለሆነ ለምሳሌ ሙቀት ቦታ፣ ብርድ ቦታ፣ ነፋሳማ ቦታ ያለንበት ቦታ የአየሩ ሁኔታ ይወስነዋል ማለት ነው። በዚህ ሰዓት እኔም ሰዓት አልመጥም ላይ ቀባለ ስራዬን እሰራለሁ። ምጥጥ ብሎ ጭምድድ ሲያደርገኝ ታጠበዋለሁ ማለት ነው። ታጥቤ በኋላ ደግሞ አሳያችኋለሁ። በተለይ ማር ከሆነ ማለት ነው ምን እንዴት እንትን እንደሚል ሁሉም የራሱ ጥቅም አለው። ከሁሉም እየሰራችሁ ሞክሩት። በሁሉም አይነት በተለይ ምግብ የምትሰሩ እህቶቼ ያው ከኩሽና እንጠፋ አይደለ ፊታችን ከሌላው ሰውነታችን ጋር ከለሩ ይለያይብናል። ሙቀቱን፣ ብርዱን ይሄንን ይመስላል። ከዚህ ደግሞ ይሄን ጭልፉን አድርጋችሁ አይናችሁን እንደዚህ ማለት ነው ከላይ ደንብ አድርገን ቀብጥ ሁሉንም ቦታ ከዚያ መጠጥ ድርቅ እስከሚል ድረስ እንጠብቀዋለን። ታጥቤ በኋላ አሳያችኋለሁ። የትም እንዳትሉ ጠብቁኝ። ተወሰነ ደቂቃ ማለት ነው ድርቅ እስከ እሺ ቤተሰብ እንደምታዩት ድርቅ ብሏል። ጭምድድ ያደርጋል። እንደገና ደግሞ በጣም ነው የደረቀው።
ምንም የማይል ነገር የለም። እናደርገው ምንም ነገር የለም። ድርቅ ብሏል። እንደዚህ ልክ ድርቅ መጠጥ ጭምድድ አድርገው ሲይዘን በመካከለኛው አትጥብንና ለፊታችን በምንጠቀመው ፎጣ ድርቅ አድርገን ከዚህ የራሳችን የፊት ክሬም ካለ እንቀባለን። ከሌለንም ባልቴንን ማንኛውም ነገር መጠቀም እንችላለን። ታጥቤ መጥቻ አሳያችኋለሁ። የትም እንዳትሄዱ ጠብቁኝ። ይኸው ቤተሰብ ታጥቤ መጥቻለሁ። ስኳር ስላለ ትንሽ ፀጉሬ አካባቢ እንትን ጋር ፀጉሬን ሲነካ የሆነ ትንሽ እንትን ይላል ማለት ነው። ጨመድዳል ነው ያያችሁት። በአንድ ቀን ለውጥ ታዩበታላችሁ። ከምር ሞክሩት። የፊቴ ከዚህ ጥቁር ጥቁር ጥፍት ይላል እና እንደዚህ እቺ የፊቴ ብቻ ፎጣ ናት። ከዛ ሰርገን እናደርጋታለን ማለት ነው። ለማድረቅም መብታችሁ። ከዚህ አድርጋችሁ ራሳችሁን ፏፈሽ ማለት ትችላላችሁ። ራሳችሁን ጠብቁ። ሁሌም ቅድሚያ ለራሳችን መስጠት ግድ ይለናል። ለዛሬ ይዤላችሁ መጣሁት ይሄን ይመስላል። ምርጥና ተመራጭ የሆነ የፊት ማስክ በጣም ምርጥ ነው። እንደምትወዱት ተስፋ አደርጋለሁ። አስተያየት ጥያቄ ካለ ኮመንት ላይ ጻፉልኝ። በተረፈ በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም ስለምትከታተሉኝም ስለምታበረታቱኝም ከልብ ከልብ አመሰግናለሁ። ክበሩልኝ። ይህ በቃ ጨርሻለሁ። የፊት ክሬም ካላችሁ ተጠቀሙ፣ ከሌለም ችግር የለውም። እኔ የታጠብኩት በሩዝ ሳሙና ነው በራሴ በምሰራው። እናንተም ካላችሁ ተጠቀሙ፣ ከሌላችሁ ለፊታችሁ በምታጠቡት ሳሙና ታጠቡት። ጥርት ይላችኋል። ባይ